በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ በዓለም ሁሉ ያላችሁ ኦርቶዶክሳውያን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለዚች ለተቀደሰች ዕለት ምኩራብ ለተሰኘችው ሳምንት በሰላም በጤና ደረሳችሁ። አሜን። አባቶቻችን አምላክ ልዑል እግዚአብሔር ሳይገባን እንዲገባን ሳይቻለን እንቻለን አድርጎ እችን ዕለት ስለሰጠን ክብርና ምስጋና ሰማያዊ አትለይምና ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየማይረጋቸው እግዚአብሔር አምላክ እንደሰጣቸው አክብሮት ምስጋና ይድረሳቸው። የተዋሕዶ ልጆች እግዚአብሔር እንግዲህ ከሰራልን ስርዓት መካከል እኛ እንድንበት ዘንድ ጾም ነውና አንዱ ይህን ጾም ደግሞ ታላቁ ጾም ደግሞ ከሰባቱ አጽዋማት መካከል አብይ ጾም ይሰኛል። ይህን ከጀመርን ደግሞ እንግዲህ 2 ሳምንት ጨርሰን ሁለተኛውን ወይም ሶስተኛውን ልንጀምር ነው ማለት ነው። ይህም ደግሞ እንግዲህ ዘወረደ ቅድስት የሚለውን አልፈን ምኩራብ ላይ ደርሰናል ማለት ነው። ምኩራብ ማለት ደግሞ እንግዲህ መድኃኔዓለም ክርስቶስ ቤተክርስቲያኑ ምን አይነት እንደሚወዳትና እንዴት አድርጎ እንደሚጠብቃት ያሳየበት ነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ስለዚህ እንነጋገራለን። ወይም ደግሞ ወልዳፋ አንደበቴን አስተካክሎ የምናገርበትን ቃል እንዲያከናውንልኝ እናንተም ደግሞ ሰምታችሁ ተለውጣችሁ ንስሐ ገብታችሁ ሥጋው ደሙን ተቀበላችሁ መንግስተ ሰማያት የምትወርሱበት እንዲያደርግልኝ እግዚአብሔር ፈቃዱ ይሆንልኝ እያልኩ የተዋሕዶ ልጆች እያንዳንዳችንም ሁላችንም ሶሻል ሚዲያ ላይ አሁን ጥሩ ነው። አንዳንዶች ወደ ክፋት የሚጠቀሙበት እንዳሉ ሁሉ ለመልካም ነገር ደግሞ የምንጠቀምበታለን። እግዚአብሔር የተመሰገነውን ይህንን ያስመለከተን ጥሩ ነገር እንድንሰራበት ያስመለከተን የቅዱሳን አምላክ እግዚአብሔር የተመሰገነውን እና የእግዚአብሔር ቤተሰቦች ይሄ ምኩራብ የሚባለው ሳምንት መድኃኔዓለም ኢየሱስ ክርስቶስ የሰራውን ስርዓት ያደረገልን ስለ ቤተክርስቲያን ዋለላታል። ስለኛ እንግዲህ ቤተክርስቲያን ዋለላት ማለት ቤተክርስቲያን የሰራልን እሱ ስለሆነ ለኛ ያደረገልን ማለት እስከሆነ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የአብይ ጾም 3ኛ ሳምንት እንግዲህ ስርዓቱን እንዴት አድርጋ እናት ተዋሕዶ ቤተክርስቲያን አስቀምጣልናለች ማለት ነው። እንግዲህ ሳምንቱን ይህንን ሳምንት እንግዲህ ስናስብ ማንንም ቤተክርስቲያንና መድኃኔዓለም ደግሞ በዛ በቤተክርስቲያን ውስጥ በምኩራብ ውስጥ የሰራው ስራ ነው ማለት ነው። እና ብዙ ስራዎችን ሰርቷል። ዛሬ የሚሰራል ነገር የሚሰራል። በእርግጥ ጊዜ ከሰራለበት ጊዜ የለም። እግዚአብሔር ለኛ ለሰው ልጆች የማያደርግን ነገር የለም። ግን ደግሞ በዚህ ጊዜ የምናየው ስለ ቤተክርስቲያን ያለውንና ምኩራብ በተባለው ስፍራ ስራውን የሰራበት ቤቴ የጸሎት ቤት ትባላለች እንጂ እናንተስ የወንበዴዎች መፈንጫ አደረጋችሁት ወይም ደግሞ የወንበዴዎች ዋሻ አደረጋችሁት ብሎ የተናገረበት እንግዲህ ይሄ ምኩራብ በሚለው ሳምንት ውስጥ ነው ማለት ነው። እና ይህንን ደግሞ ምዕራፉንም መጽሐፍ ቅዱስ ላይ የት እንደሚገኝ እንግራችኋለሁ። ሲቀጥልም ደግሞ ምንባባት በዚህ ለምሳሌ በቅዳሴው ጀምሮ ራሱ ቅዳሴው የትኛው ቅዳሴ እንደሚቀደስ ከ14 ቅዳሴ ማለት ነው የትኛው እንደሚቀደስ ነግራችኋለሁ። ሲቀጥል ደግሞ ምስባክ ንባባትን ሆነ የትኛው እንደሚነበብ እነግራችኋለሁ ማለት ነው። እንግዲህ ከኔ ጋር እንድትቆዩ ኦዲዮ ጋር እንድትቆዩ በአክብሮት ከወዲሁ ጠይቃለሁ ማለት ነው የእግዚአብሔር ቤተሰቦች። ስለዚህ አሁን ቀጥታ ወደ ቅዱስ ቃሉ እንሄዳለን። እግዚአብሔር ከሁላችን ጋር ነው። እንግዲህ በዚህ 3ኛ ሳምንት ምኩራብ በማለት ይጠራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበትና ያስተማረበት ነው። ምኩራብ ማለትም ቀጥተኛ ፍቺው ኮረበታ ማለት ነው፣ ወይም ተራራ ማለት ነው። ታላቅ ወይም ደግሞ ህንፃ ማለት ነው። እንግዲህ በአካባቢያችሁ እናንተ እንደምታውቁት እንደምትረዱት ማለት ነው። ለምሳሌ በገጠር ላለ ሰው ምን ብለን እናስረዳዋለን ማለት ነው? ተራራ ብለን ያው ተራራ ስለሚያውቅ ተራራ ብሎ ይነገረዋል ማለት ነው። ደግሞ በከተማ ላለ ሰው ህንፃ ብሎ ይነገረዋል ማለት ነው። ግን ዝሮ ዝሮ እንግዲህ ተራራ ትመሰላለች ቤተክርስቲያን በትልቅ በሁሉ ነገር ትመሰላለች። በሁሉ ነገር ስላለ በማይረባ ነገር አይደለም የምትመሰለው።
ግን ምንድነው ታላቅ እንደሆነች ታላቅነቷን ለማመልከት ነው ማለት ነው የተባለላት። ስለዚህ ምኩራብ እንግዲህ ፍቺው ኮረብታ ወይም ተራራ የሚያህል ታላቅ ህንፃ ማለት ሲሆን ከዚህም የተነሳ አይሁድ ቤተ ጸሎት ወይም ቤተ መቅደስ በመባል ይጠራል። እንደ ቤተክርስቲያናችን ስርዓትና ትውፊትም መሰረት በአብይ ጾም 8 ሳምንታት አሉ። ሊዘመሩ የሚገባቸውን ሊነበቡ የሚገባቸውን ማንኛውም ነገሮች በዚህ ውስጥ አካታለች ማለት ነው ቤተክርስቲያን። እና እያንዳንዱ ከ8 ሳምንታት ውስጥ ለምሳሌ መጀመሪያው ዘወረደ ብላ፣ ከዛ ደግሞ ሲቀጥል ደግሞ ቅድስት፣ ከዛ ደግሞ እንግዲህ ምኩራብ ብላ እንሰይማለች ማለት ነው ቤተክርስቲያን። እና በእያንዳንዱ ግን በዚህ ውስጥ የመድኃኔዓለም ስራ ነው የሚነገርበት። በእያንዳንዱ በዛ ሳምንት ምን ሰራ፣ በዚህ ደግሞ ምን አደረገ እየተባለች ትዘረዝራለች። እና በዚህ ሳምንት ደግሞ ስለ ቤተ መቅደሱ ነው፣ ስለ ቤተክርስቲያን ነው መድኃኔዓለም ክርስቶስ ስራ የሰራበት ሳምንት ነው ማለት ነው። ስለዚህ እንግዲህ እያንዳንዱ ድጓው ራሱ የቅዱስ ያሬድ ድጓ እንግዲህ ከደረሳቸው ደርሰቶች መካከል ድጓው የቅዱስ ያሬድ ድጓ ማለት ነው። እሱ እንግዲህ በአብይ ጾም ይዘመራል ማለት ነው። መጽሐፍ ቅዱስ ደግሞ ንባባት ደግሞ የሚዘመር የቅዱስ ዳዊት ምስባክም እንደዚሁ እንግዲህ እናንተ ታውቁታላችሁ። ምናልባት ቤተክርስቲያን በደንብ የምትቀሩ ሰዎች የምታስቀዱ ሰዎች ሲባል ተሰሙታላችሁ። የማሰሙ ደግሞ ቤታችሁ ሁናችሁ ምናልባት የቅዳሴ ሰዓት ቀጥታ ከተዋሕዶ ቤተክርስቲያን ወይም ደግሞ ከኦቲሲ ስለሚቀርብ እሱን ቀጥታ መከታተል ትችላላችሁ። በየሳምንታቱም ደግሞ ውስጥ የሚነበበውና የሚዘመረው ጌታችን መዋዕለ ስብከቱ ያስተማራቸውን ትምህርቶችና የሰራቸውን ዋና ዋና ታምራትና መንክራት የሚመለከቱ ናቸው ማለት ነው። ጾሙ የጌታ ጾም ነው። እንግዲህ ሁሉም ለምሳሌ የቤታችን እንግዲህ ሐዋርያት ጾመው እንግዲህ ለምሳሌ በሰኔ ጾም ሐዋርያት ናቸው አይደል የጾሙት? ምን ለማግኘት? መንፈስ ቅዱስ ለመቀበል። ደግሞ በቤታችን ደግሞ ለምሳሌ ስለታን ደግሞ ማን ጾሙት? አሁንም ሐዋርያት። ለምን? የቤታችን ስጋ ለመቀበል። ይሄም ደግሞ ይህን ግን ደግሞ ራሱ ጾመው መድኃኔዓለም የጾመው ጾም ነው። እና ይህን ጾም ስለ ጾመ ይሄ ሁሉ የሚነገርለት ስለሱ ብቻ ነው። የሚገርማችሁ ማለት እንግዲህ በዚህ ጾም ሙሉውን ማለት ነው ስለ መከራው ስለሰራቸው ሰው ልጅን እንዴት አድርጎ እንዳዳነ፣ ለምጻሞች እንዴት እንደሚተናተናቸው፣ አይሁድ እንዴት አድርጎ እንደሚያሸንፋቸው ኃያል አምላክ ነውና በመጽሐፍ እየተከራከረ እንዴት አድርጎ መጽሐፍ ቅዱስን እየጠቀሰ እንደሚያስተምራቸው ሁሉ ነገር ግልጽ አድርጎ ይናገራል ማለት ነው በዚህ ጾም። እና በዚህ ምኩራብም ደግሞ የጌታ ጾም ነውና ስለሆነም በዚህ ውስጥ ሁሉ መዝሙራትና ምንባባት ከጌታ ትምህርትና ስራ ጋር የተያዙ ናቸው ማለት ነው። በዚህ መሰረት 3ኛው ሳምንት ምኩራብ ተብሎ ተሰይሟል ማለት ነው። እናት ቤተክርስቲያን ምኩራብ ብላ ሰይመዋለች ማለት ነው። ቦአ ኢየሱስ ምኩራበ አይሁድ ብላ በግዕዝም ቢሆን ማየት ትችላላችሁ አስቀምጠዋለች ማለት ነው። እና ይሄ ደግሞ ስያሜውና ጌታችን ኢየሱስ ክርስቶስ ያስቀመጠበት ምክንያት ይህንን እንግዲህ ወደዛ ምኩራብ የሄደበት ምክንያት የራሱ ስራ ሊሰራ ነው። ዝም ብሎ የሚያደን እንደሌሎች አይደለም። ሊያስተምርና ይህን ስርዓት ሊተክል ነው ማለት ነው። እንግዲህ በአባቶቻችን አንዱ መንፈስ ቅዱስ ይህን ገልጾ አይደለም እንግዲህ ቤተክርስቲያን ዛሬ ለእኛ የምታስተላልፍልን። ስለዚህ በዛ ሰዓትም መድኃኔዓለም ኢየሱስ ክርስቶስ ወደዛ ወደ ምኩራብ የገባበት የራሱ ምክንያት አለ እና ይህን ስርዓትም እንግዲህ እንደነገርኳችሁ ቦአ ኢየሱስ ምኩራበ አይሁድ የሚልና ይህን የመሰለ ጌታ በምኩራብ ማስተማሩን የሚዘክር የሚቀርብበት ሳምንት ነው። በዚህ ሳምንት ሙሉ ማለት ነው። በብሉይ ኪዳን ዘመን በኢየሩሳሌም አይሁድ ቤተ መቅደስ ነበራቸው እና ናቡከደነፆር የሚባለው ያ ክፉ ንጉስ ኢየሩሳሌም በወረረ ጊዜ በቃ ቤተ መቅደሱን አፈረሰ፣ ህዝቡንም ወደ ባቢሎን አፈለሰ ወይም አባረራቸው። ከዚህ ጊዜ ጀምሮ አይሁድ በሚኖርባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኩራቦች ነበሩ። እንግዲህ ህዝቡ ሲበታተን በየሄደበት ሁሉ ምኩራብ ሰርቶ ወይም ቤተ መቅደስ ሰርቶ እግዚአብሔርን ያመሰግን ነበር በመቻላቸው ማለት ነው። እንግዲህ ቤተ መቅደስ የሚባል ትልቅ ሲሆን ግን እቺ ደግሞ መለስ ለምሳሌ እኛ በአሁኑ መቃኞ እንደምንላት ማለት ነው። እንደዛ ይሰሩና ህዝቡ እግዚአብሔርን በያሉበት ያመሰግኑ ነበር ማለት ነው። እና ምኩራቦች ነበሩ ብዙዎች። ከዛ መካከል ነው እንግዲህ መድኃኔዓለም ባንዱ ገብቶ
ሻጮችና ለዋጮችን ያባረረ ማለት ነው። ሐዋርያትን በነገራችን ላይ መድኃኔዓለም እንግዲህ ጌታችን ኢየሱስ ክርስቶስ መድኃኔዓለም ክብር ምስጋና ይድረስና የተዘዋወረ ሲያስተምር ያን ጊዜ ብዙ ምኩራቦች ነበርና በዚያ ሲያስተምር ሐዋርያት ደግሞ እንግዲህ እሱ እንዳሳያቸው ሁሉ በሚያስተምሩበት ወቅት ከአንዳንድ ቦታዎች በቀር ማለት ነው በምኩራቦች ገብተው ነበር ወንጌልን ይሰብኩ የነበረ ማለት ነው። ያስተምሩ የነበረ ከአንዳንድ ቦታ ምናልባት የማይመቻቸው ቦታ ካልሆነ በጣም ሩቅ ካልሆነ ወጣ ብለው የማይመቻቸው ካልሆነ በስተቀር በምኩራብ ገብተው ነበር የሚያስተምሩ ማለት ነው ህዝቡ። በብሉይ ዘመን ቢያንስ 10 የጎለመሱ ወንዶች ወይም እንግዲህ ቤተሰብ ያፈራ እንግዲህ ቤተሰብ አለው ተብሎ እንግዲህ ያላቸው ሰዎች እነሱ 10 ሆነው ደዋ ቤትታ ወይም ደግሞ ቤተ መቅደስ ወይም ደግሞ ምኩራብ ልንሰራ ነውና ይፈቀድልን ብለው ቢጠይቁ በዛ ሰዓት ይፈቀድላቸው ነበር፣ ይሰሩ ነበረ ማለት ነው። እንግዲህ እነዛ ሰዎች በሄዱበት ሁሉ ነው ዛሬ እግዚአብሔር የተመሰገነው። ለምሳሌ በክፉ ሀገር አጋንንት አምልኮት በሚመለክበት እግዚአብሔር እንኳን ስም በማይጠራበት ሁሉ ዛሬ ኦርቶዶክሳውያን ኢትዮጵያውያን ተበታትናቸው በየዓለም ሁሉ ተሰረጣቸው ቤተክርስቲያን እንደምትሰሩ ሁሉ እነዛ አይሁድም እንደዛ ያደርጉ ነበር ማለት ነው። እና አሁንም የእግዚአብሔር ቤተሰቦች በየቦታው ከተገኙ እነዚህን ምኩራቦች ለመስራት ይፈቀድላቸው ነበረ ማለት ነው። እናንተ አሁን ትክክለኛ መቼም ሕጋችን ብለው በሚያጸድቁ ሰዎች ሄዳችሁ ከጠይቃችሁ ዛሬ አሁን በውጭ ብትኖሩ በዚህ ቦታ ስሩ ተብላችሁ እንደሚሰጣችሁ ሁሉ ማለት ነው። በምኩራብም ውስጥም የሕግ መጽሐፍትና በነቢያት የተጻፉ ጽሑፎችን በብራና ጥቅልል ይገኛሉ ማለት ነው። እና ጥቅልል ስላችሁ ለምሳሌ አሁን ነው እንጂ መጽሐፍ ትልልቅ እንትኖች የመጡ በድሮ ጊዜ ይሄ ለምሳሌ አሁን ዛሬ አንዳንድ ቦታ እንግዲህ የበግና የፍየል በጦ እነሱን ልጠው እንግዲህ በዛ በብራና ነበረ እንግዲህ የሚነበበው ማለት ነው። ወይም ደግሞ የሚጻፍ የነበረው እና በዛ ጥቅልል ይገኛሉ። ያንን አምጥተው ስርዓቱንና የእግዚአብሔርን ሕግ ስለ ቤተ መቅደሳቸው ስለ ኦሪት ሕግ ያስተምር ነበር ማለት ነው። ምዕመኑም እንዲሰማቸው እንደ መድረክ ባለ ቦታ ከፍ ባለ ወይም ዛሬ እንግዲህ መድረክ ተሰርቶ ነው አይደለ? ቤተክርስቲያን እንግዲህ ከፍ ባለ ተረም ብዙ ጊዜ የሚሰራ ነው። ዛሬ ከተማ ውስጥ በብዙ ቦታ እየተሰራ ነው እንጂ እንደዛ ነበር ነገራችን ላይ እና ጌታችን ኢየሱስ ክርስቶስን ራሱ ሲሰብክ ወደ ተራራ ወጣ ብሎ ነው ህዝቡ ዝቅ ሲል ወይም ቁጭ ሲል ነው አይደል ሰው የሚሰማው። ሁሉም ቢቆመው ነው የሚያዳምጽ የለም ማለት እንደዛ ማለት ነው። እና እንደዚሁ እነዚህም ደግሞ አይሁዶች እንግዲህ በምኩራብ ውስጥ የሕግ መጻሕፍትንና በነቢያት የተጻፉ ጽሑፎችን በብራና ጥቅልል ይገኛሉ። በዚያ እንግዲህ እግዚአብሔርን ሕግና ስርዓት ያስተምሩ ነበር። ምዕመኑም እንዲሰማቸው እንደ መድረክ ባለ ቦታ ታላቅ ካህናትና መምህራንም ቁሞ መጻሕፍትን ያነቡ ቃለ እግዚአብሔርንም ያስተምሩ ነበር ማለት ነው። በዛ ህዝቡ ደግሞ ያው መምህራኖቻቸው ያስተማሩትን ቀበሉና ሰምተው እግዚአብሔርን ያው እንዲያከብሩ በተስፋ እግዚአብሔር እንደሚያድናቸው ይጠባበቁ ነበር ማለት ነው። ተወልዶ ከእመቤታችን ወላዲተ አምላክ ድንግል ማርያም ተወልዶ መድኃኔዓለም እንደሚያድናቸው በተስፋ ይጠብቁ ነበር ማለት ነው። ምኩራብን የሚመሩት አለቆች ጥፋተኛ ሰው ቢያገኝ ወይም ሲገኝ ማለት ነው በግርፋት እንግዲህ ተመልከቱ በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸው። የሚገርመው እንግዲህ አሁን ዛሬ አሁን አባቶች አሁን አንዱ ካህን አንድ ምዕመን ቢገርፍ እንደው ታርሙታላችሁ ቤተክርስቲያን ውስጥ እግዚአብሔር እንደው እውነት ለመነጋገር ማለት ነው አታደርጉትም አይደለ? ግን እንደዛ ይደረግ ነበር። አገልጋይን የሚራዱ ወጣቶችና ልጆችን በማስተማር ቅልን በማቅረብ በተጨማሪ ያለቆችን ትእዛዝ በመፈጸም ያገለግሉ ነበር። ወጣቶች አሁን ለምሳሌ ዛሬ አንዳንድ ወጣቶች እግዚአብሔር ይመስገን አንዳንድ ቦታ ብዙ መነሳሳቶች አሉና ያ ነገር እንደው የአንድ ሳምንት የአንድ ወር የጠረ ብቻ እየሆነ ነው እንጂ ሁልጊዜ ቢኖር መልካም ነበርና በዛም ጊዜ ወጣቶችን እንደዛ ይሰሩ ነበረ ማለት ነው። ያው እየሰሩ መጽሐፉን እንግዲህ ወይም ደግሞ በዛ ጊዜ የነበረውን የፍየል ሌጣ ወይም ደግሞ ሌጦን እንፍቀው ብራናውን ፍቀው ምን ብለው ጽሑፉን የተጠቀለለውን ያቀርባሉ፣ ይሳሉ። እንግዲህ እንደዛ እንደሆነ ዲያቆናት እንደሚባሉት እንደዛ ቆመው ያገለግሉ ነበር ማለት ነው። በየሰንበቱ ህዝቡም ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። ከአምልኮታቸው ውስጥም ጸሎት
ከሕግና ከነቢያት ንባብ በማስተባል ቡራኬ ነበር እና ቡራኬ እንግዲህ እዛው መጽሐፍ ላይ ያለው በሰው መሰረት ይነበብላቸዋል። እዛ አባቶች ይባረካሉ። ከዛ ህዝቡ ወደ ቤቱ ይበተናል ማለት ነው። በዚህ ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ህዝቡን አስተምሯል። የሚገርመው ማለት ነው እና ህዝቡን ሲያስተምራቸው ግን እያንዳንዱ ማለት ነው እንደዚህ አሁን እኛ ለምሳሌ አሁን አንዳንድ ጥሩ ለምሳሌ አባታችን አባ ገብረ ኪዳን ሲያስተምሩ አሁን ብዙ ጊዜ አፋችን ከፍተን ነው የምናዳምጣቸው፣ ግን ወደ ተግባር ግን አንገባም። እሳቸውን ያስተማሩን ሁሉ እውነት ለመናገር ወደ ተግባር ብንቀይር አሁን የትና የት እንደርስ ነበር። እንደ እግዚአብሔር ሳይሆን ዓለምን ወይም ኢትዮጵያን ሰላም ያደርጋትም ነበር። እውነት የምንሰማው የምናየው ነገር ሁሉ እና የነበረ አሁን የምንሰማ ነበረ። እግዚአብሔር ልቦና ይስጠን። መስማት ብቻ ሳይሆን ወደ ተግባር እንድናወጥ እግዚአብሔር ይርዳል። ለዚህ ማስረጃ እንግዲህ እንደነገርኳችሁ መጽሐፍ ቅዱስ ጥቅስ እንግዲህ ያዙ። ምናልባት በቃል መያዝ ለማትችሉ ወይም ደጋግማችሁ ወደ ማዳመጥ ትችላላችሁ። ማትችሉ ደግሞ ወረቀት ያዙና ከሆነች ማስታወሻ ላይ ጻፉና መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። እኔ ጥቅሱን ነው የምሰጣችሁ ማለት ነው። እንግዲህ የሚለው ምንድነው? ወደ ገባበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ ይላል። እንግዲህ ሊያነብ ተነሳ። እንግዲህ ያ በምኩራብ የሚደረገውን እሱም መድኃኒዓለም ክርስቶስ ሊያነብ ተነሳ ይላል። ሉቃስ 4:16 ወደ ገዛ ሀገሩን መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበር ይለናል። ማቴዎስ 13:52 አንብቡት። የሕይወት ቃል ነው። ሰንበትም በሆነ ጊዜ በምኩራብ ያስተምራቸው ጀመር። እንግዲህ ተመልከቱ። ሶስቱም እንግዲህ በተለያየ እንደ ትንሽ ቀያየሩት እንጂ ሶስቱም አንድ አይነት ነው። ስለ ምንባብ ስላነበበው ስላስተማረ ነው። እንግዲህ ስለ ትምህርቱ ነው የሚናገረው። ለምሳሌ ተነስቶ ማንበብ ያው ነው ማስተማር ነው አይደለ? ሲጀምር ሲቀጥል ደግሞ በሚገባቸው ያስተምር ነበር የሚለው ያው ነው አይደለ? ሰንበትም በሆነ ጊዜ በምኩራብ አስተምር ጀመር የሚለው ያው ነው፣ አንድ ነው ማለት ነው። ሶስቱም ወንጌላውያን የጻፉት አንድ አይነት ቃል ነው ማለት ነው። ስለዚህ ይህን ደግሞ የምናገኘው ለምሳሌ በሰንበት በሆነ ጊዜ በምኩራብ ያስተምራቸው ጀመር የሚለው ማርቆስ 1 ማለት ማርቆስ 6:1 ላይ እናገኘዋለን ማለት ነው። ማርቆስ ወንጌል ምዕራፍ 6 ቁጥር 1 ላይ ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን እያስተማረ ከመስዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት አባቷም እኔ ነኝ፣ የሰው ልጅም የሰንበት ጌታዋ ነው፣ የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴ የጸሎት ቤት ይባላል። አያችሁ እያለ የሃይማኖት ቀን ያስተምራቸው ነበር። የሃይማኖታቸውን ስርዓት ያስተምራቸው ነበር። እዛው እነሱ ከሚያነቡት መጽሐፍ ላይ አንስቶ ያንን እየጠቀሰ ያስተምራቸው ነበር። ወደ ምኩራባቸውን ገብቶ ዝም ይሉ ዘንድ ይገስጻቸው ነበር። አምላክ ነው አይደለ? የሚናገረው እኮ ራሱ ለኛ መግረፊያ ሆኖ እኮ ሊያገለግል ይችላል። ግን በምህረቱ ይገስጻቸው ነበር እንደሰው። እነርሱም ትምህርቱን፣ የቃሉን ግርማ፣ ያነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ። እንግዲህ አይሁድ መቼም ለማድረግ ጎበዞች ነበሩ፣ ግን ለመጣል ነው የሚያደንቁት የነበረ እና ስለዚህ እግዚአብሔር ቤተሰቦች እናንተም አሁን አባቶቻችን ስትሰሙ ለምሳሌ እና አባ ገብረ ኪዳን ሌሎች እነሱ መሰሉ አባቶቻችን ስታደንቁ ጊዜያችሁን አትፍጁ። ማዕድነ ሰብን በሰማችሁት ቃል መለወጥ ነው የሚያስፈልገው። በሰማነው ቃል በቃ መለወጥ። ሁልጊዜ አንዳንዳችን እንደው ይቅርታ አድርጉልኝ እንጂ በቃ ሁልጊዜ መስማት ብቻ፣ ሁልጊዜ ማዳመጥ ብቻ። መቼ ነው እኛ የምንሰብከው? መቼ ነው እኛ ሰዎችን የምንለውጠው? እኛ ተለውጠን ሰዎችን የምንለውጠው መቼ ነው? ራሳችሁን ጠይቁት እያንዳንዳችሁ። እንደዚህም ደግሞ ምንባባትን ደግሞ ልንገራችሁ፣ መልእክታትን ማለት ነው። የቅዱስ ጳውሎስ መልእክት ቆላስይስ 2:16 እንግዲህ በመብልም ቢሆን በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በማህላቻም ቢሆን በሰንበትም ቢሆን የሚነቅፋችሁ እንዳይኖር ተጠንቀቁ።
የጫፉን የነገርኳችሁ ያዕቆብ 5:14 ወንድሞቻቸው ይችን ቃል በተለም በደንብ አድርጋችሁ ያዕቆብ 5:14 ላይ የሚለውን አዳምጡት በደንብ አድርጋችሁ እናንተ ማንበቡት እንዳታልፉት። እንደው በእግዚአብሔር ስም እንጠይቃችሁ ይሄን ቃል መጽሐፉን እንድታነቡት ነው የምጋብዛችሁ። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በእውኑ እምነቱ ልታድነው ትችላለችን? ጥያቄ ምልክት ነው። ወንድሞቻችን ሆይ ወይም ከእህቶቻችን ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ እንግዲህ ተመልከቱ፣ አንዱ እሳት ሙቀ ሂድ ቢለው ምን ይጠቅመዋል ነው የሚለው። እዛ ያለውን ቀጥላችሁ እናንተ አንብቡት። እኔ ምዕራፉን ነግራችኋለሁ። መቼም እግዚአብሔር መምህራን ሲያስቀምጥ ማስመልከት ነው። እነሱን ለምሳሌ መምህራን መድኃኒዓለም ሲያስተምራው አስተምሮ አድኖ ሌሎችን ደግሞ እንዲያድኑ ነው። እናንተም እኔም እንጠይቃችሁ እሱን ነው ማለት። ለምሳሌ ምንድነው እናንተ አሁን ጫፉን አሳያችኋለሁ፣ እናንተ ደግሞ ተምራችሁ ሌሎችን አስተምሩ ነው እምላችሁ ወንድሞችና እህቶች። ግብረ ሐዋርያት እንግዲህ እነዚያውን ከላይ የጠቀስኩላችሁ ዲያቆናቱ የሚያነቡት መልእክታት ነው ማለት ነው። ይሄ ደግሞ እንግዲህ ግብረ ሐዋርያትን የሚያነቡት ካህኑ ናቸው አይደል? ቄሱ ናቸው አይደል? ስለዚህ የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 8 ያለውን ማንበብ ትችላላችሁ። እዛ ላይም ታገኙታላችሁ ምንባቡ ማለት ነው። የሚለውም ቃሉ ምንድነው? በቄሳርያም ቆርኔሊዮስ የሚባል አንድ ሰው ነበር። ኢጣሊቄ ለሚሉት ጭፍራም የመቶ አለቃ ነበር። እርሱም ጻድቅና ከነቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። አይመታደል! እንዲህ አይነት እንግዲህ የጦር ሽም ሆኖ እንደዚህ አይነት ጥሩ ሰው መሆን እስኪ ተመልከቱት። የእግዚአብሔር ቤተሰቦች በዚህ ዘመን እንደዚህ አይነት ልብትና አባቶች በእውነት ያምጣልን። እንደዚህ ያሉትን የጦር ሹሞች ያምጣልን በእውነት። እንግዲህ የዛሬዎቹ ምን እንደሚያደርጉ እግዚአብሔር ይወቀው፣ አንተም ታውቁታላችሁ። እንግዲህ በቄሳርያ ኒቆዲሞስ ወይም ኒቆዲሞስ እንግዲህ ቆርኔሊዮስ የሚባሉ አሉ እና በዚህ በተነሳች ግን በዚህ በሶስቱ ሁሉ እንዳትሳሳቱ የሚለው የቆርኔሊዮስ ነው የሚለው የሚባል አንድ ነበር። እንግዲህ ኢጣሊቂ ይቺ ደግሞ ቂ አይደለችም ቄ ናት እና ለሚሉት ጭፍራ ነው የሚለው። ጭፍራ ማለት አለቃ ማለት ነው እንግዲህ ወይም ደግሞ አንድ እንደ ጦር ማረግ ያለው ማለት ነው። የመቶ አለቃ ነበር። እሱም ጻድቅና ከቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። እንግዲህ ጭፍራ ደግሞ እንግዲህ ጭፍራ ታውቃላችሁ አይደለ? አብሮ እንትን የሚል ማለት ነው። እንግዲህ አብሮ የሚዋጋ እንደማለት ነው። እሱን ያዙት። ይሄኛው አለቃ ሲሆን ያኛው ደግሞ ጭፍራ ነበረ። የቆርኔሊዮስ ማለት እንግዲህ እግዚአብሔርን የሚፈራ አምላኩን እግዚአብሔርን ከልቡ የሚወድ ለድሃ ለተራበ ለተጠማ የሚያበላ የሚያጠጣ ነበረ። ሕዝቡን ለሕዝብ የሚያዝን ነበረ ማለት ነው። ይሄን እንግዲህ አባቶች ካህናት የሚያነቡትን ቄስ የሚያነቡት ይሄ ነው ማለት ነው በቅዳሴ ጊዜ። ሲቀጥል ደግሞ ምስባክ ደግሞ ዲያቆኑ የሚሰብከው ምስባክ በቅዳሴ ጊዜ መዝሙረ ዳዊት 68:9 ላይ ያለው ይሆናል ማለት ነው። እሱም ምንድነው የሚለው የቤት ቅናት በልታኛለችና የሚሰድቡህም ስድብ በላይ ላይ ወድቋልና ነፍሴን በጾም አስመረርኋት ይላል። በጾም ነፍሴን አስመረርኋት የሚለውን ቅዱስ ዳዊት የተናገረውን እዚህ ላይ ምስባኩ ላይ ይልልናል ማለት ነው። ወንጌል የሚነበበው ደግሞ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ያለው ነው ማለት ነው። ከዚህም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ ይለናል። ጥቂት ቀን ተቀመጡ እና የእግዚአብሔር ቤተሰቦች እንግዲህ ከዚህ ላይ ጥያቄ ካላችሁ ጥያቄውን ለመቀበል ዝግጁ ነኝ። ሲቀጥልም ደግሞ እናንተ ግራ የገባችሁ ነገር ካለ መጠየቅ ትችላላችሁ። ሌላ ደግሞ ከዚህ የምነግራችሁ ደግሞ በዚህ ወቅት በዚህ በምኩራብ ሳምንት የሚቀደሰው ቅዳሴ ደግሞ ቅዳሴ እግዚእ ይባላል። ቅዳሴ እግዚእ ይባላል።
ይሄ ቅዳሴ ጊዜ የሚቀደሰው በዚህ ሳምንት ነው ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ቤተክርስቲያን እናት ብዙ ካዘጋጀችልን ስርዓት መካከል የጾም ስርዓት ነው። እኔም እንግዲህ በሚቻለኝ ከአባቶች የተማርኩትን የሰማሁትን ተጽፎ ያገኘሁትንም ለእግዚአብሔር ፍቃድ ነግሬያቸዋለሁኝ። እናንተም እንድትጠቀሙበት፣ እኔም ደግሞ ተናጋሪ ብቻ ሳይሆን በተናገርኩበት እንጸና፣ እናንተም ደግሞ ሰምታችሁ ተለውጣችሁ ስጋው ደሙን ተቀብላችሁ በንስሐ ሳሙና ታጥባችሁ ለመንግስተ ሰማያት የምትበቁ እንዲሆን እግዚአብሔር አምላክ ፍቃዱ እንዲሆን አምላክ ወላዲተ አምላክም ጻድቃን ሰማዕታትም በምልጃቸው እንዲረዷችሁና ከፍጻሜም እንድትደርሱ የእግዚአብሔር ፍቃድ ይሁንልን። የእግዚአብሔር ቤተሰቦች ይሄ ሚዲያ አዲስ እንደመሆኑ ሰብስክራይብ፣ ሸር፣ ላይክ እንድታደርጉልኝ በትህትና ጠይቃችኋለሁኝ። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።